እንኳን አደረሳችሁ ለነቢያት ጾም ለገና ጾም እንኳን እግዚአብሔር በቸር አደረሳችሁ። የበለጠ እንደውም የጾሙ ጊዜ ነው ሲጀመር ነው እንኳን አደረሰ ማለት ሲፈታም ያው ለጌታችን ልደት ነው የታወቀ ነው። ጾሙ ስለተፈታ ሳይሆን ጌታ ስለተወለደ የዓለም መድኃኒት ስለተወለደ ሰማይና ምድርን የፈጠረው እኛን ለማዳን እዚህ ምድር ስለመጣ በተወለደበት ጊዜም እንኳን ደስ አላችሁ እንኳን አደረሳችሁ መልካም ገና መልካም ጌታ ልደት ለአምላካችን ይያል ሁሉ ጊዜ እንናገራለን። ጾሙም ሲጀምር እንደዛው ነው። ምክንያቱም ጾም በሚጀምርበት ጊዜ የሰው ልጆች አፍ ሲታሰር ብዙ ጊዜ ጾመ ልጓሙን ፈታል ይባላል። ሲታሰር ሰይጣን ነው የሚታሰረው። የሰው ልጆች ምግብ ቀንሰው ስለ ክርስቶስ ሲሉ መከራ ሲቀበሉ ሰይጣን ነው የሚጨነቀው። ምክንያቱም ክርስቶስ በተሰቀለባት ሌሊት እህል አልቀመሰም። በተጠማ ሰዓት ሐሞትና ከርቤ ነው የሰጡት። ይሄ የምታውቁት ነገር ነው። ስለዚህ የሰው ልጅ በሚጾምበት ሰዓት እንደ መላእክት ይሆናል። መላእክት አይበሉም፣ መላእክት አይጠጡም። ምስጋና ነው ምግባቸው፣ ረፍታቸው ምስጋና ነው፣ ምስጋናቸው ረፍታቸው ነው። ምግብ መጠጥም የላቸውም። ስለዚህ የሰው ልጅ በሚጾምበት ጊዜ ነው የመላእክትን ባህሪ የሚይዘው። እግዚአብሔርን ለማመስገን እግዚአብሔርን የበለጠ ለማክበር የሚበቃው በጾም ጊዜ ነው። ስለዚህ የነቢያት ጾም እንግዲህ አሁን ነገ ይጀምራል። ጾማችሁ የማታውቁ ሰዎች መጾም አለባችሁ። ዘንድሮ ረስታችሁትም ድንገት ልትበሉ ያሰባችሁም ሰዎች ካላችሁ ጾሙን ተጠብቃላችሁ። መጽሐፍ ቅዱስ ስለ ጾም በመጀመሪያ የነቢያት ጾም ከሰባቱ አጽዋማት አንዱ ነው። የአዋጅ ጾም የሚባሉት ሰባት አጽዋማት አሉ። ከዛ ሰው ደግሞ በፈቃዱ የሚጾመው ጾም ይኖራል። እንደ ጳጉሜ ወይም ደግሞ ዘመነ ጽጌ ላይ ሰዎች ሊጾሙ ይችላሉ። ይሄ የሚነገር ጾም አይደለም፣ የራስ ነው፣ የግል ነው። ሰባቱ ግን የአዋጅ ናቸው። ከዛ ውስጥ አንዱ የነቢያት ጾም ነው። ነቢያት ጾመዋል። ለምን ጾሙ? ክርስቶስ ሆይ ውረድ መታድነን ከድንግል ተወልደ አድነን እያሉ ሲጾሙት ነበር። እኛ ለምን እንጾማለን? ሁለት አብይ ነገር። አንድ ከነቢያት ጋር ወዳጆች ስለሆነን እንተባበራለን። ከነበሩት ነቢያት ጋር ሁሉ እንተባበራለን፣ አንድ መሆናችን እናሳያለን። ሁለት ክርስቶስ ደግሞ እነሱ ውረድ ተወለድ እንዳሉት በእኛ ልብ ውስጥ ይወለድልናል። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ የነቢያት ጾምን ከሰባቱ አጽዋማት አንዱና ዋናው ነው። ከ12ቱ ደቂቅ ነቢያት ከ16ቱ አንዱ የሆነው ኢዩኤል የተባለው ነቢይ በምዕራፍ 2 ቁጥር 12 ላይ ወሳኝ ቃል ይናገራል። እግዚአብሔር ወደኛ እንዲመለስ ካስፈለገ እንዲመጣልን ከፈለግን ድንቅ ነገር እንዲያደርግልን ከፈለግን የልባችን ሐሳብ እንዲፈጸም ከፈለግን የምትመኙት እንዲሆንላችሁ ከፈለጋችሁ የምትሹት እንዲሳካላችሁ ከፈለጋችሁ በፍጹም ልብ ወደ እግዚአብሔር መመለስ ሲሆን ያም ደግሞ በጾምና በጸሎት በዋይታ ነው። ሶስት ነገር ነው የሚጠቅሰው ነብዩ ኢዩኤል 2:12 በፍጹም ልባችሁ ተመለሱ ይላል። መመለሻው መንገዱ 3 1 ጾም 2 ጸሎት 3 ዋይታ ወይም እንባ አንብ ማልቀስ ኃጢአትን እያሰቡ የዓለምን ነገር እያሰቡ አይደለም። አዳምና ሔዋን ከገነት ወጣን ጌታን የመሰለ አምላክ አጣን እያሉ እንዳዘኑ እንጂ ይሄን በላ ነበር ይሄን ጠጣ ነበር እንዳሉ ሳይሆን ነበር። እሱንም ቢሆን እግዚአብሔር አይከለክልም። አስቀድማችሁ መንግስቱን ፈልጉ ሁሉን ይሞላላችኋል ይላልና ነብዩ ኢዩኤል በፍጹም ልባችሁ በለቅሶ በጸሎት በዋይታ ወደኔ ተመለሱ ይላል። ምጽዋት